እግዚአብሔር ይባርክክ። አንተም እንደዚህ አይነቱ የጸናውን ይስጥክ። ይሄ ልጅ አስቡ መታሰቢያ የልደት በዓላቸውን የግቢ በዓላታቸውን አስቦላቸዋልና እንዳከበረላችሁ አክባሪ መላክ ይዘዝለት። ዛሬ የእናትና አባቴ የ25ኛ ዓመት አንቨርሳሪ በዓል ነው። ጉዞ ወደ ወሊሶ እንሄዳለን ማለት ነው። ወሊሶ ነው የሚኖሩት። በዚህ አጋጣሚ የወሊሶ ልጅ ነኝ እና ወደ ወሊሶ እንሄዳለን። ከዛም በኋላ ትንሽ ሰርፕራይዝ እናደርጋቸዋለን። ተከታተሉኛ። ይመቻችሁ። ወሊሶ ወርደናል። ይኸው እንግዲህ ወሊሶ ወርደናል። እስኪ ያለውን ነገር ፊክስ እናደርጋለን ብለን እናስባለን። አሁን ጉዞ ወደ ቤት እንሄዳለን። ከዛም በኋላ ያለውን ነገር እንግዲህ ዝም ብላችሁ ተከታተሉኝ። በዚህ ወሊሶን በጣም ነው የምወዳት። በጣም የምወዳት ሀገሬ ነች። እውነት በዚህ ወሊሶ የፍቅር ሀገር ነች። በጣም ደስ ትላለች። እዚህ ጋር ያለውን እንትን አላሳየኋችሁም፣ ግን ገባን ምናምን ፊኛ ምናምን የነፋን ነበረ። ከዛም በኋላ ዲኮሯን ፊክስ ለማድረግ ነው። ያው ከዚህ አድርቅ የሆነ ባይዞ የልጅ የ15 ዓመት የ16 ዓመት ጓደኛዬ ነው። የተጨቃጨቅን ነበር። ፋይናሊ ይሄን መስሏል። እዚህ ጋር አያት ያለች አባሉ ምናምን በቃ ደስ ይል ነበረ። እዚህ ጋር ልብስ አስቀየርኳቸው። ባይዞ ልብስ ያስቀየርኳቸው የፍቅረኛ ቤተሰቦችን እንተዋወቃለን፣ ስለዚህ ተዘጋጁ ብዬ ነው። ምንም የሚያውቁት ነገር የለም። ያሰቡት እንደዛ ነው። የፍቅረኛ ቤተሰብ እንደሚመጣ ነው የሚያውቁት። ብቻ ተወዛግበው ነበረ። በቃ እኔ ደግሞ እዚህም እዛም ስል ነበር በቃ ነገሮችን ለማስተካከል ምናምን ቁጭ ብለው እየጠበቁ ነው። በስተመጨረሻ የማዘርን አይን አስረነዋል። ምክንያቱም ማዘር ባይዞ የሆነ ነገሮችን ሴንስ ማድረግ ትችላለች እና ወዲያው ነው የምትነቀው። እዚህ ጋር ራሱ በጣም እንትን ስላት ነበረ። ከዛም በኋላ እሷን አሰርን ምናምን። አሰርን ስል ደግሞ በሌላ ነገር አይደለም፣ አይኗን አሰር ነው ምናምን። ብቻ አሪፍ እንትን ነበር። በጣም ደንግጠዋል፣ ግራ ገብቷቸዋል። አይናችን ለምን የሚያስረን ምናምን። ተራው ደግሞ የፋዘር መጣና ፋዘርን አሰር ነው። ምንም ማድረግ አንችልም። በዚህ እውነት በህይወቴ ደስ ያለኝ ቀን ይሄ ቀን ነው። በህይወቴ በቃ ማድረግ እፈልግ ነበር፣ ግን በጥቂቱም ቢሆን አድርጌያለሁ። እዚህ ጋር አስረን ጨርሰናል። ቀጣይ ወደ ካባቸውን አልብሰናቸዋል። ወይዞ ግራን የገባቸው ምናምንና በቃ እዚህ ጋር ካባቸውን አልብሰናቸዋል። በህይወቴ ለመጀመሪያ ጊዜ እነሱ እንደዚህ ለማስደሰት እና እዚህ ጋር ደግሞ እየጠበቁ ነው። አባዬ፣ አያቴ፣ አጎቴ እና ደግሞ እዛ ጋር የምታያት ደግሞ ፍቅረኛ ነች። በስተመጨረሻ ይዘናቸው መተናል። ይህንን መቼስ እኔ አልነግራችሁም፣ እናንተ ትከታተላላችሁ። በጣም ደስ የሚል ጊዜ ነበረ እውነት። እነሱ ልጅ በመሆኔ ሁሌም እኮራለሁ። እንዴት እንዳሳደጉኝ፣ እንዴት እዚህ ደረጃ እንዳበቁኝ ስለማውቀው ደስ ሲል ነበር። ይኸውና ተከታተሉ። ያለውን ነገር ቀስ በቀስ ደግሞ እየመጣሁ አሳውቃችኋለሁ። አንድ
3 እንኳን ለ5ኛ ዓመት በሰላም አደረሳችሁ መላልኩ እንኳን ለ5ኛ ዓመት ሁለታችሁም የተሰማችሁን ነገር ገለጹ። እስቲ ካችን ጀምራ እስቲ ከሻዋን እስቲ ደስ ያለሽን ነገር ግለጭላችሁ። እሺ በቃ ይሁን። እሺ ግለጡልኝ የተሰማችሁ። እሺ አንደኛ እግዚአብሔር ለዚህ ስላደረሰን በቅድሚያ እግዚአብሔርን አመሰግናለሁ። ከዛ በተረፈ ደግሞ አንተን ስለሰጠኝም እግዚአብሔርን አመሰግናለሁ። እንዳንተ አይነት ልጅ ስለሰጠኝ ማለት ነው። በደስታማ አይለቀስም እንዴ? አማንላም በቃ እግዚአብሔር ይባርክክ። አንተም እንደዚህ አይነቱ የጸናውን ይስጥክ። ከዚህ በላይ ታይ ጨርሰሻል ወይስ ትቀጥያለሽ? እሺ እኔ የተሰማኝ ነገር ለመግለጽ መጀመሪያ እግዚአብሔርን ለዚህ ላበቃን ለሱ ክብር ምስጋና እሰጣለሁ። ቀጥሎ ደግሞ ያልጠበቅኩት ነገር ነው። ይህንን ነገር ያው ሁለተኛ ጊዜ ሲከበር ነው። ሁለቱም ጊዜ ለእኔ ድንገተኛና አዲስ ያላሰብኩት ነገር ነው። ዛሬ ፕሮግራም የተነገረኝ ሌላ ነገር ነው። ይመጣበታልም ብዬ ያሰብኩት ሌላ ጉዳይ ነበር። በአጋጣሚ ግን ያው እሱ ጊዜውን አስተካክሎ መጥቷል። እሱ ባሰበው ጊዜ እንግዲህ ምን መናገር ይችላሉ? ገጠመኝ ሁሉ ደስ ይላል። መውለድ ጥሩ ነው። ይኸው የተረሳውን ህይወት ያስታውሳል። ሌላ ቤተሰቦችን ሁሉ ደስ የሚያሰኝ ነገር ነው። ከኋላ የመጡትም ነገር ህይወታቸውን እንዲያስተካክሉ የመስመር ያስይዛል። ለነገሩ አጎትየውም ይሄን ያደርግ ነበር። አባታችንም በዓላቶች በነበሩ ጊዜ አንዳንድ በሚከበሩበት ጊዜ አባታችንን እናታችንን አስቀምጦ ካሜራ ይዞ መጥቶ እንደዚሁ ያነሳቸው ነበር፣ ሀሳብ ይጠይቃቸው ነበር። ነፍሳቸውን ይማር። እነሱም ዛሬ እሱም አልፏል። ከሱ ተከትሎ የመጣ አርአያ ነው። ይሄ እንግዲህ ተፈጥሮ እግዚአብሔር የሰጠውን እንጂ አይቶም አይደለም። ይሄ ጉዳይ እንግዲህ ምን ብዬ መናገር ይችላል? አንተ የተባረከ የተቀደሰ መንገድን ይስጥህ፣ ህይወትን ሁሉ ያስተካክልልህ፣ ተስፋን ሁሉ በእግዚአብሔር አድርገህ ህልምን ሁሉ በስኬት እንዲቀይርልህ እለምንልሃለሁ። ቀንም ማታም ጸልይላቸዋለሁ። ለሁላችሁም፣ ለቤተሰቦችም፣ ለወንድሞችም ደግሞ ትዳር ውስጥ ላልገቡት ህይወታቸው እንዲስተካከል ትዳር ውስጥ ያሉትም ሁሉ የተባረከ እንዲሆኑ ማጸናለኝ እግዚአብሔርን። አባታችንም እዚህ መጥተው ይህ ፕሮግራም ስለተካፈሉ ደስ ብሎኛል። ምንም የጎደለ ነገር የለምና እግዚአብሔር ሙሉ አድርጎ ፈጥሯል፣ ሙሉ አድርጎ ይጨርስልህ ነው ብለው እስከ መጨረሻው ድረስ ሳትቸገር ሳትጨነቅ ለሁሉም ተስፋ ሆነ ብትኖር እግዚአብሔር ያድርግህ። እንደዛው ነው ቤተሰብ ለፍቶ ያሳደገ የኔ ጥረት ብቻ አይደለም። ይህ ሁሉ ቤተሰብ
ያው በእንደዚህ አይነት የመጣ ነው ጠቅላላው። መጨረሻንም እግዚአብሔር በጎ ነገር አድርጎ ከዘር ከፍሬ አበዝቶ እኛንም አኑሮን አይተን እንግዲህ የተባረከ ህይወትን ልናይ እግዚአብሔር እንለምናለን። እግዚአብሔር ይስጥልን ስላደረክልን እናመሰግናለን። ደስ ብሎኛል በጣም። ግን እኮ ግንባሯን አልሳምካትም። አየህ እንግዲህ የመሳም ፍላጎቱ በዝቶብኝ የኢትዮጵያውያን ባህል ላይ ብዙ ጊዜ ምን አለ በውስጥ ነው ሁላችንም ፍቅራችንን የምንገልጸው እንጂ በአደባባይ ላይ ለመግለጽ ትንሽ ይከብደናል። እና እስኪ ለደሳለኝ ያለሽን ፍቅር አጠር አድርገሽም ረዘም አድርገሽም ቢሆን ገለጪለት። ጮክ በይ ያለሽ። አይ እኮ ነው አየሽ፣ ይከብደናል ያለንን ፍቅር ለመግለጽ። ግን የሰው ልጅ ካለፈ በኋላ ወደው ነበር ምናምን እያለን እናወራለን። እና እስቲ ይሄ ነገር ዛሬ ላይ ቀርቶ እስኪ በአደባባይ ፍቅርሽን ገለጪለት። ደሳለኝ ደስሽ ልጆች አባት እወድሃለሁ፣ አከብርሃለሁ እስከ ለተሞቴ ካንተ ጋር ነኝ። በቃ ይሄ ብቻ ነው አይደለም። እወድሃለሁ። ጥያቄው አልተመ እስቲ ያለሽን ፍቅር በደንብ ገለጪለት እስቲ። እንዴ ምን ብዬ ነው የምገልጽ? ይኸው ገለጽኩለት። እወድሃለሁ በቃ ሚሳመችኝ እንደምትወደኝ አላረጋግጥሽ እንዴ? አልሳምሽም ማለት አዎ፣ እንደዛ ነው መሰለኝ። እና ነገ ከሚቆጭሽ ዛሬ አውሪ። እሺ እስኪ ያለሽን ፍቅር ትንሽ ገለጪና ከዛ ሳሚው እስቲ የምትወጂውን ያህል ሳሚው። ኧረ እንደዚህ ማለት አንተም ደግሞ እስቲ ምን ያህል እንደምትወዳት ብቻ ለእሷ ያለህን ፍቅር ባጭሩ ግለጽልህ። ድምፅ እንትን ስለሌለን ጮክ ብትል ደስ ይላል። ሸዋን በጣም መወዳት ባለቤቴ ነች። በጣም ነው የማከብራት። እነዚህ ያሉኝንም የተባረኩ ልጆችን የወለደችልኝ እሷ ነች። ስንገናኝም ከተገናኘንበት ጀምሮ ቤተሰቦችን የምትወድ እኔን የምትወድ ቤቷን የምታከብር ህይወቷን ሁሉ በደስታ መኖር የምትፈልግ ሚስትም ነች። ከዛም አልፎ እናቴም ብላት የሚጎልባት ነገር የለም። ጥሩ ሚስት ነች። ጥሩ የቤተሰብ እናት ነች። ጥሩ የቤተሰብ ፍቅር ያላት ነች። ስለው ከውጭም ከውስጥ በጣም ወዳጆቿ ብዙ ናቸው። በዚህ የተነሳ በጣም ከሰዎች ጋር እንቀራረብና ፍቅር እንዲኖረኝም ስላደረገች በጣም ወዳት ከመውደድ ማለፌ በጣም በፍቅር ነው የተገናኘ ነው። እና ያ ፍቅር ደግሞ ሰምሮ ዛሬ በፍሬ ተቀይሮ ፍሬ ደግሞ ታሪክ ሲሰራ የሚገርም ነገር ነው። እንዲህ አይነት ህይወት ያስደስታል። ለወደፊቱም ብዙ ከእሷ ጋር እድሜያችን ረዝሞ የእናንተን የልጆቻችንን ጸጋዎች ፍሬዎች ለማየት ደግሞ በጣም ጉጉት አለን። ያንን የሚሞላው እግዚአብሔር ስለሆነ ያንን እድሜና ጸጋ ይስጠን። ከቤተሰቦቻችን ጋር ፍቅር ይስጠን። በጣም ነው ወዳት። በጣም 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 ገልጬ የማልጨርሰው ያህል ፍቅር ነው ደሳለኝ። ይሄን ያለው ለሌት እና ያንን ለማድረግ ደግሞ ምን ያህል ፍቅር አለ ለሚለው የምገልጽላት ይሄን ያህል ራሴን ሰጥቼ ማለት ነው። እና እግዚአብሔር ባርክልኝ።
ጊዮርጊስ ተማሪያም ልጆቻችሁን እዚህ 5 ዓመት ያደርሳችኋልና እድሜያቸውን እንደ ማቱሳላ ጽድቅ እንደ ላሊበላ ያድርግላችሁ። ይሄ ልጅ አስቡ መታሰቢያ የልደት በዓላችሁን የግቢ በዓላታችሁን አስከብሮላችኋልና እንዳከበረላችሁ አክባሪ መልአክ ይዘዝለት። ሳናስበው ሳታስቡት ይህን ስራ ሰርቷል። እግዚአብሔር አምላክ በእድሜ በሀብቱ ያሳድገው፣ ሀብቱን ያውጣለት፣ እንጀራውን ያውጣለት። እግዚአብሔር አምላክ ደግሞ የሮጠ ሳይቀርበው የታገለ ሳይቀርበው ወደ ሶስት የሚጠብቀው እናንተ የመረጣችሁት ድረስበት፣ የረገጣችሁት አይደርስበት። በዛሬ ክርስቶስ ደግሞ የሙታኖች አምላክ ይርዳው። እግዚአብሔር አምላክ ይጠብቅልን። ኃይለ ገብረ Malin jadi umat kau wan itu dalam ini senai itu semua ini seni itu semua kan. Sesuatu kudus. Kan kes nuar kes. Kan singkat kapsi semua kan sah senai kapsi senar kes. Minta di sini kawas. Senai itu kan cara ini bisa kau akan cara. በሉ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አንተ ልጅ በሀብት ያሳድግልን፣ በሀብት ያሳድግልን። የአባት ይጠብቅህ። የአባት አምላክ የቅናቶች አምላክ ይርዳህ። ይህንን እናትህን አባትህን በድንገት እንድህ እያስደሰትክ ነውና የነሳቸውን ፍቅር የእሱን ፍቅር የእሷን ፍቅር አንድነት ጠይቃቸዋልና እግዚአብሔር አምላክ ደግሞ በአመቱ እንደዛ አድርሶ ደግሞ አንተንም እንደዚህ ሆኖ ስጠይቅና ጤናህን ሰጥቶ ሰላም ትኖር ያድርግልን። እግዚአብሔር ገብረ ጊዮርጊስና እህተ ማርያም በእውነቱ እግዚአብሔር አምላክ ይጠብቅላችሁ፣ ተስዋፍ ያውጣላችሁ፣ በሰላም ወጥቶ በሰላም እንዲገባ ያድርግልን። የአባቶቻችን አምላክ የቅድመ አያቶቻችን አምላክ ሃይማኖትን አጽንቶ እናትና አባቱን አክብሮ ቅድመ አያቶቹን አስከብሮ አክብሮ በሰላም እንዲኖሩ ያድርግልን። ክፉን ወደ አውሎ ደግን ወደ እናንተ እንዲመጣ ያድርግልን። ቀዩ የተባረቀ ነው፣ በእውነቱ የደግ አባት ቀይ ነውና እግዚአብሔር አምላክ የአባታችሁ አምላክ ይርዳችሁ። የወልደ ጊዮርጊስ አምላክ ይርዳችሁ። እግዚአብሔር በሩቅም በቅርብ ያሉት ልጆቻቸውን ባርኮ ቀድሶ በሰላም እንደዛው ትኖሩ ያድርግልን። የብርሃነ ትንሣኤ በሰላም ያደርሳችሁ። በእውነቱ ዛሬ ሰንበተ ክቡር ቅዱስ ገብርኤል ትናንትና፣ ዛሬ ሰንበት እመቤታችን ነገ ይህን አስበህ በእውነቱ እህተ ማርያም ሳታስበው ይህን ጸጋ ሳይታቸዋል ደስ ብሏቸው በአንተ ክፉን ሳያሳይ እግዚአብሔር መድኃኒዓለም ክርስቶስ ጠብቆ በሰላም ትኖሩ ያድርግልን። እግዚአብሔር በሀብት ያሳድግህ። ኃይለ ገብርኤል ጤናህን ሰጥቶ በሰላም እንድትኖር ያድርግልን። የምትሰራውን ይባርክልህ። ትምህርትን ይግለጽልህ። ከጓደኞቹ በላይ እንድትኖር ያድርግልን። ቅዱስ እግዚአብሔር አቡነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ዘንድ ይቅርታና ምሕረትን ለምኝና ኃጢአታችንን ያስተሰርይ ዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስመይ ኃጢአቴ ወኃጢአተ ኩሉ እማይሰራ ኃጢአት እግዚአብሔር በሀብት ያሳድግ ልጅ እግዚአብሔር አምላክ ይጠብቀን። ፍቀድልኝ